ጎላ ግብተሽ ታውቂያለሽ? አዎ። በቴስታ ግብተሽ ታውቂያለሽ? አዎ። ምን አይነት አጫጭር ተከላካዮች ቢሆኑ ነው ዋሽ? ቲምልሽ አገባሽው አንቺ? ምን የዘለው ነው እነሱ ወይ ዘለዋል ወይ የሉም። እና ጎላ ግብተሽ ማሊያሽን አውልቀሽ ታውቂያለሽ? አላውቅም። ለዚህ ነው ደጋፊ ያጣችሁት የሚባል ጭምጭምታ አለ። አስቡበት። ደግሞ አውልቅ ያሉ እሳት ሆኖ የለም እንዴ ልጅ እሳት። እኔ እናቴ ወር ተመልሼ መግባት ነው የተመኘሁት። ተመልሼ ምን ነው በገባው። ቆይ ጸጉር አስተካካይና የስጋ ቤት ቆራጭ የሚያመሳስላቸው ሁለቱም ይቆማሉ እንዴ? ቁጭ ብሎ የሚቆርጣለ እንዴ? ለልጅ ስኮርት ጎማነሰውና ነው አሁን ጌም ፈረስ ገለመሌ እንዲህ ምን ያደርግለት? ምን ያርገው ነው? በግድ መፈንከት አለብኝ ለማደረግ የሆነ ነገር ለማደረግ። ጮክ ብሎ መሳቅ አግባብ ያልሆነበት ቦታ ጥቀስ። ለቅሶ ቤት፣ ቀብር ላይ ብዙ የሚያስቁ ነገሮች ይኖራሉ። የህይወት ታሪክ ሲነበብ ምናምን ብዙ ቀደዳ ትሰማላችሁ። ለቤተሰቡ ታማኝ ደግ ሩሩህ የሚባል አራጣ በዳሪ የሆነ ሰውዬ ለቤተሰቡ ታማኝ ለሃይማኖቱ ሟች ይላል። ቤተክርስቲያን ደርሶ አያውቅም እኮ በቃ ሲሞት ነው የመጣው ቤተክርስቲያን። ልጆቹን አሳድጎ 13 ልጆች አሉት ሲባልና ከ7 ሴት ነው የወለደው። የሚያለቅስ እየመሰለ እኔ ሳድግ በእናቴ ጥለት ጋሪ ሰርቼ የሰፈር ቦኑን እንደዚህ 7 8 ዞሬ ሽምብራ ከተገኘ ሽምብራ ባቄላ ከተገኘ ባቄላ አረጌ ውሃይን አረጌ ላጣግዳሚ ላይ ቤት ውስጥ የምታደርገው ነገር ግን ሆቴል ውስጥ ስትሆን የማታደርገው ነገር ምን ሊሆን ይችላል? እጅ መላስ ጣት ያስቆረጥማል ማለት ይቻላል እንጂ አይቻልም። በገንዘባቸው አቃቂር ያወጣላችኋል ይላል ሰው። ልጅ እንደዚህ ነው። እኔ በኮባ ሽጉጥ ሰርቼ ታታታታታ አለቀ። ልጅነት እንደዚህ ነው። አስተዳደጋቸው ወለድ እንዳትል ቋንቋ ራሱ ተፈትልከዋል ቋንቋ። ከቤተሰብ ይልቅ ከማታውቃቸው ሰዎች ጋር ለማድረግ የምትመርጠው ነገር ጥቀስ። አልኮል መጠጣት። ዞር ሲል ከቤተሰቡ አገባም ያው ታስተውቃለህ። ገርልፍሬንድ የለም። ዳይትስ የለም። ምሰጠው ነው ይወስል። አንተ እርግጠኛ ነኝ ሲመሽ ነው። እኔ እኮ እዚህ አምሽተን እንስራ ስትል እኔ መች ገባኝ። ለካ ሲተኝ ነው። ዩኒቨርሲቲ እየኖርኩ የኔ ቦስ ለካ ዩኒቨርሲቲ ግቢ ውስጥ ነው የምትኖረው። ሰዎች ማልቀስ ሲፈልጉ የት ሊሄዱ ይችላሉ? ለቅሶ ቤት ሰው መጥቶ ሲያለቅስ ለእናንተ ይመስላችኋል? የቤት ኪራይ ጨምሮበት ነው ለካ። አወይኔ በሜኖ እኮ ነው የሚያዙት። ሜኖ እንደዚህ ያይዘው ፕሊዝ ካን ዩ ሄልፕ ፍሬንች ማለት ነው። ቦንጆር እዛ ጋር ነው ጠረጴዛ ላይ እንዲሁ ምን ሲያንቀሸክል እንደወሰደኝ አላውቅ እንዴ። በሜኖ ቤትህ ያደረ አንድ እንግዳ በጧት ተነስቶ ምን ሊል ይችላል? ቁርስ እንደዚህ በሸተተ ያቺ አሪፍ ናት ያቺ ምንድነው የሚበሏት ምናምን ብለህ መጠየቅ የለም። እኔ ላጨበጭብ ስል እጄን ያዙኝ እንደዚህ ሼም ይሁን ሼም አሉ። እሺ እኔ ልሸምም ግን እነሱ አንተ ብዙ ሰዎች በሳምንት አንድ ጊዜ ሊያደርጉት የሚችሉትን ነገር ጥቀስ። ሲኒማ ሲኤስ ላይ ቆይ ይሄብኝ ከዛ ቆየኩስ ስለስቆይ ያውቁም ሳያውቁ አካባቢያቸው ካለ ሳያዩ የሚያልፉት ነገር ጥቀስ። ዳሌ ኤክስሬ አያስፈልግም። ስላይ ነብራን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጥቶ ብለሽ እኔ አንቺ 7 ዘር ማወቅ አለብኝ። ሰዎች ማልቀስ ሲፈልጉ የት ሊሄዱ ይችላሉ? ጓደኛቸው ጋር። የዘንድሮ ጓደኛ ያስለቅስ እያለቀሰ ይጠብቃል።
አንዴ ብሉቱዝሽን ዝጊልኝ አንድ ጊዜ ስላይነ ብርሃን ሰፈራችንን ለመድከው ሌላኛው በከንቱ ብየዋለሁ ምን ይሄው ጮሃለሁ ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ ወደ ስራው ይመለሱ ደንበኞቹ እንዳያመልጡት ሴቶች ባዘቦት ቀን በተለይ ለዝግጅት ምን ሊያደርጉ ሊለብሱ ይችላሉ በሱ ፍቃድ ነው ያለው ሚኒስከርት ስላይነ ብርሃን ነጠላውን ሰብስቢ አዋራ ታውኝብን ነጠላሽ ሰብስቢ ነጠላውን ሰብስቢ አዋራ ያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም እቺ ቆይ አንተ ታያለህ እንዴ ባይ ከናንተ ቤት አይን ይጠፋል ይቅርታ በጣም ይሄው ለማንኛው ምንድነው የምትሰራው ወሰን የግድ ስራ ነው ሰራው የግል ስራ የራስን ግድብ እየሰራኩ አሁን እኮ ጊዜው እኮ የሚሸጥ መብራት አለ ስትል አስበው ግድብ ሰርተ ለ40 እና ለ50 ሻማ የሚሆን መብራት አለ ሲባል እኮ አስቤ ነው እግዚአብሔር ይስጥሽ ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብረው አይሄዱ አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያቃሉ ለመሆኑ ቁላል ሲያወርዱ እየጠበቁ በር ማንኳኳት ተጀመረ ሂጂ ምን ይሻላል ሂጂ እንቀራብኝ ነገር አትጥርስ ለማይ ሳይጸዳዳ ምን አይነት የግል ስራ ምን አይነት ስራ ነው ታክሲ ነው ሰር የራስ ታክሲ ነው የምትሰራው ኦኬ ስራ ጥሩ ነው ከታክሲ ስራ ከባዱ ነገር ምንድነው ዳዳ ነው የምሰራው የላዳ ችግር አለ ሰው ሁሉ የሚያውቀው የላዳ ችግር አለ ዳዳ ነው የምሰራው አይ ጥሩ አሚትራ በግለሰብ መሆን አለበት ይሄ ሙያ ነው ዳዳ አይመጣም ሰብተናል መጣን ንብረት እያሸሸን ጭራሽ ሁለት ምን እንታዘዝ ህዝብና ቤት ቆጠራ ነበር የመጣ ነው በልታችሁ ነው የመጣችሁት ውድ ምግብ ቤት ከተመገብክ በኋላ ብር እንዳልያዝክ ብታውቅ ምን ልታደርግ ትችላለህ ኪሮስ እቃጥዋለሁ ወንድሞቼ በጉልበቴ ላገልግል ሰዎች ከእንስሳት በተለየ ሊያደርጉት የሚችሉትን ነገር ጥቀስ መጸለይ ሶስተኛው መኪና መንዳት ጉድ እኮ አራተኛው መሳቅ አዳም መከራዬን አየህልኝ አይደል መከራዬን አየህልኝ ወይ ማዘር እንዳሰማ እኔ እንደምንም ሊፊክስ ቪዛው የምንድን ቆይ እንጂ ኢትስ ኦኬ ሰዓት ቆጥሮ ነው የምታስተዳድሩን ማለት ነው ሞቷል ቆየ እሺ አግብቻለሁ ብለኝ ነበር ባለቤት ሴት አለ ጥራልኛለህ ሞታለች እርጎ በዚህ ዘመን እርጎ መጣጣስ ወይስ እንደገና እዚህ ላይ ተዘለለ ቋሚቃ አንድ ሰንደ ሁለት ምክር ለ5 ደቂቃ አንተ መከርከኝ እና እዳ ሆኖ ተጻፈ አዚ ቢዝነስ አምናለሁ ሌላ ደግሞ እዚህ አላስፈላጊ ዕቃ አትደንቁጡ እኔም ተጽናንቻለሁ ቆየች ትንሽ 5 አመት ሆናት ምን ይደረጋል እንግዲህ እሱ አይሞላበት አይጎልበት ቢተውልንስ ምን ነበረበት ግን ያው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማ በተወጠረጅስ ነው በእውነቴ ነው ምን ያቆሳተራት ስንተኛው ጦርነቱ ተሳስቼ ይሆን ስማ ስንተኛው ነው ጦርነት ያልከኝ እኮ ሶስተኛ አይደል ሶስተኛ ዓለም ጦርነት ቢያንዷ ስለክፋት ፖስተር ብላ ሄደች እሺ ልጅስ ነበራችሁ ልጅ ይቅርታ አንድ ጊዜ ቤቱን ቁጠው ማንም ሰው የሚቀናብኝ አይመስለኝም ነበር ባንቺ አይደለም በፖኒ ነው ያ ውሻ
ስቃይ መቼ ነው የሚቆመው? ቁጥር ያለው በሽተኛ ሊወጣ ነው። ምን ነው ዶክተር? ምን አጠፋ? 10 ቁጥር ሩምቴ ፋና ሌባ ጎማ ቀቢ 7 ሚሊዮን ሰው አለ ወንድሜ እዚህ ጋር። አሁን አንቺ ነው እንዳንድ ማስቆጠር ጠብቂ። 8 ሚሊዮን